بسم الله الرحمن الرحيم كذب الذين من قبلهم فأتاهم العذاب من حيث لا يشعرون فأذاقهم الله الخزي في الحياة الدنيا ولعذاب الآخرة أكبر لو كانوا يعلمون ولقد ضربنا للناس في هذا القرآن من كل مثل لعلهم يتذكرون قرآنا عربيا غير ذي عوج لعلهم يتقون ضرب الله مثلا رجلا فيه شركاء متشاكسون ورجلا سلما لرجل هل يستويان مثلا الحمد لله بل أكثرهم لا يعلمون إنك ميت وإنهم ميتون ثم إنكم يوم القيامة عند ربكم تختصمون. بسم الله الرحمن الرحيم. الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه، أما بعد. السلام عليكم ورحمة الله وبركاته. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. كذب الذين من قبلهم كمكة مشركوች በፊት የነበሩ ከሃዲያን ህዝቦችም አስተባበሉ መልእክተኞቻቸውን እንቢ በማለታቸው ምክንያት የአላህ ቅጣት እንደሚደርስባቸው አስተባበሉ። فأتاهم العذاب የአላህ ቅጣት ወደ እነሱ መጣ من حيث لا يشعرون በማያስቡት አቅጣጫ ባልገመቱት መንገድ فأذاقهم الله الله ቀመሳቸው الخزي ውርደትን መከራን في الحياة الدنيا እዚሁ የዱንያ ህይወታቸው ላይ ውርደትን ቅጣትን አከናነባቸው አቀመሳቸው። ወለዓዛቡ الآخرة በእምቢባይነትና በክህደታቸው ምክንያት አኺራ ላይ የሚጠብቃቸው ቅጣት አክበሩ ዱንያ ላይ ከተቀጡት ይልቅ ከባድ ነው። ለው ካኑ ያዕለሙን ቢያውቁ ኖሮ ቢገባቸው ኖሮ ማስተባበልን በተዉ ማመፅን በተዉ በታዘዙ ነበር። ወለቀድ ضربنا በእርግጥ ገልጸናል አድርገናል ፊ هذا القرآن በዚህ ቁርአን ውስጥ ሚን ኩል መተልን ከሁሉም አይነት ምሳሌ ለዓለሁም የተዘከሩና የሰው ልጆች ያገናዝቡ ያስተውሉ ዘንድ ነገርን በምሳሌም ማስረድተናቸዋል። ቁርአንን ዓረቢያ ቋንቋው አረብኛ የሆነ ግልጽ የሆነ ቁርአንን አውርደንላቸዋል። በዋነኝነት አረቦች ቀድመው ተረድተውት ለሌሎች የሚያስረዱ የሚያሰራጩት የሆነ ገይረ ዚ ዒወጅን ማይምታታና መዛባት የሌለበት የሆነ ፍጡር ያልሆነ ጥርጣሬ የሌለበት ለዓለሁም የተቁና መላው የሰው ልጆች አላህን ይጠነቀቁ ዘንድ አላህን ይፈሩ ዘንድ መገሰጫ የሚሆናቸው ነገሮችን በምሳሌም ጭምር የሚያስረዳ መጽሐፍን አውርደናል። ضرب الله ጌታ አላህ አደረገ መተላ በእርሱ ለሚያጋራና በብቸኝነቱ ለሚያምን ሰው አላህ ምሳሌ አደረገ ረጁለን አንድን ግለሰብ ፊህ ሹረካኡ በእርሱ ተጋሪዎች ያሉበት ሙተሻኪሱና ተጋሪ የሆኑ ሙተሻኪሱና የሚጨቃጨቁና የሚጣሉበት ተጋሪዎች ያሉበትን ሰው ምሳሌ አደረገ። አንዱ አንድ ያዘዋል፣ ሌላኛው ሌላ ያዘዋል። የሁሉንም ፍላጎት ሊያሳካ አይችልም።
ይቸገራል፣ ግራ ይጋባል። ወረጁለን ሌላን ደግሞ ሰው ምሳሌ ያደረገ ሰለመን ሊረጁሊን ለአንድ ሰው ብቻ ንጹህ የሆነ የግሉ የሆነን ሰው ምሳሌ ያደረገ ሀል የስተዊያኒ መተላ ለምሳሌ እኩል ይሆናሉ እንዴ? እኩል ናቸው እንዴ? የሁለቱ ምሳሌ እኩል አይደሉም። አላህን ብቻ ለማስደሰት ደፋ ቀና የሚልና 20-30 ጣዖትን የሚያመልክ በፍጹም እኩል አይደሉም። አልሐምዱሊላህ ነገሩ ግልጽ ነው። ምስጋና ለአላህ ይገባው። ይሄን የሚያስተባብል ማንም የለም። አንድ አለቃ ያለውና ብዙ አለቃ የሚያዘው እኩል አለመሆናቸውን ሁሉም ያምናል። የተውሂድና የሽርክ የሙወሒድና የሙሽሪክ ልዩነት ግልጽ ነው። በል አክተሩሁም ላ ያዕለሙን ይልቅ አብዛኞቹ አያውቁም፣ መሀይሞች ናቸው፣ በድንቁርና ነው የሚጓዙት። ኢነከ መይቱን አንተ ነቢያችን ሆይ ሟች ነህ፣ ወደፊት ትሞታለህ። ወኢነሁም መይቱን የሰው ልጆች በሙሉ በአንተ ያመኑም ያላመኑ ሟቾች ናቸው፣ መሞታቸው አይቀርም። ነገሩ በሞት አያበቃም። ثم ከዛም ከሞት በኋላ ኢነኩም እናንተ የሰው ልጆች ሆይ የውመል ቂያመቲ በቂያማ ቀን ዒንደ ረቢኩም ፈጣሪያችሁ ጌታችሁ አላህ ዘንድ ተኽተሲሙና ትከራከራላችሁ ከበዳዮቻችሁ ጋር ከነፍሳችሁም ጭምር ከሰውነት አካላቶቻችሁም ጋር ክርክር ትገጥማላችሁ። አላህ ደግሞ በተከራካሪዎች መሃል ይፈርዳል። ከዘበ ለዚነ ሚን ቀብሊሂም ነቢይን ዓለይሂ ሰላቱ ወሰላም ካስተባበሉ የመካ ከሃዲያን በፊት የነበሩ ህዝቦችም መልእክተኞቻቸውን ይዘውት በመጡት እውነት ተከራክረዋቸዋል፣ አስተባብለዋቸዋል። ውሸታም ነህ፣ የአእምሮ በሽተኛ ነህ፣ ድግምተኛ ነህ ብለዋቸዋል። አላህ የላከውን መልእክተኛ ካልተቀበላችሁ ትቀጣላችሁ ሲባሉም ቅጣት አይመጣብንም፣ እውነትህን ከሆነ አሁን አምጣ ውስጥ ያሉም በነቢያት ማስጠንቀቂያ ማስፈራሪያም ጭምር ክደዋል። ከዘበ የሚለው ሁለት ነገር ነው የሚይዘው። የመልእክተኞችን መልእክተኝነት አስተባብለዋል። ነቢ መሐመድ ሆይ አንተም ብቻ አይደለም ህዝቦቹ ያስተባበሉ፣ እንደዚሁ ደግሞ በመካዳቸው እምቢ በማለታቸው ምክንያት አላህ ይቀጣቸዋል ሲባሉም እምቢ ብለዋል። አንተም ብቻ አይደለም አልፈራም አልጠነቀቅም ያሉ። ታዲያ ውጤቱ ምን ሆነ? ፈአታሁሙል ዐዛቡ ከሃዲ አስተባባይ እምቢባይ አመፀኛ የነበሩ ህዝቦች ላይ አዳብ መጣባቸው፣ የአላህ ቅጣት መጣባቸው። ሚን ሐይቱ ላ የሽዑሩና ከማይገምቱት ከማያስቡት አቅጣጫ አንቀጣም ብለው ሰላም የተሰማቸው በተዘናጉበት በተኙበት የአላህ ቅጣት መጣባቸው። አፈአሚነ አህሉል ቁራ አን ያእትየሁም በእሱና ዱሐን ወሁም የልዐቡን በየመንደሩ ያሉ አመፀኛ ህዝቦች ረፋድ ላይ የተዝናኑ ያረፉ ቅጣታችን እንደማይመጣባቸው ተማመኑን እንዴ? ማታ በተኙበት የአላህ ተባረከ ወተዓላ በላ እንደማይመጣባቸው ተማመኑ እርግጠኛ ሆኑ እንዴ? አፈአሚኑ መክረላህ እንዴት የአላህን ቅጣት ይተማመናሉ አይመጣብን የሚላሉ ከሳሪ የሆኑ ጠፊ የሆኑ ሰዎች እንጂ አላህ አይቀጣኝም እርምጃ አይወስድብኝም ብለው አይተማመኑም ብሏል። ታዲያ መልእክተኛ ሲያስጠነቅቃቸው ያለፉ የጠፉ ህዝቦችን ታሪክ እየሰሙ እምቢ አሉ። ብዙም ሳይቆዩ ፈአታሁሙል ዐዛቡ ሚን ሐይሱ ላ የሽዑሩን ሳያስቡ ሳይዘጋጁለት በተኙበት በወንጀል ስሜት ላይ እንቅልፍ ላይ ሆነው የአላህ ቅጣት መጣባቸው። ይመጣል ብሎ ባላሰቡት አቅጣጫ ከፊሎች ምድር ተሰንጥቃ ዋጠቻቸው፣ ከፊሎች መከላከል ማይችሉት አውሎ ንፋስ ይዟቸው ሄደ፣ ከፊሎች በመሬት መንቀጥቀጥ፣ ከፊሎች ከሰማይ ቋጥኝ ዘንቦባቸው፣ ከፊሎች ትንንሽ ወፎች በአፍና በእግሮቻቸው በያዙት ድንጋይ። ወማ ያዕለሙ ጁኑደ ረቢከ ኢላ ሁወ አላህ አንድ ህዝቦችን ሊያጠፋ ከወሰነ የሚያጠፋበትን መንገድ እሱ ነው የሚያውቀው። ንፋስ አንዳንዴ ደመናን አምጥቶ ዝናብን የሚያወርድ መሳሪያ ነው፣ ሌላ ጊዜ ደግሞ ለእምቢባዮች መጥፊያ ነው። ለዚህም ነው ነብዩ ሰለላሁ ዐለይሂ ወሰለም አንዳንዴ ኃይለኛ ንፋስ ሲያዩ ጨንቃቸው እየገቡ ይወጡ ነበር። ንፋስ በመሰረቱ ቢሻራ ነው፣ ዝናብ የመምጣት ምልክት ነው። ግን አንዳንዴ
መጥፊያም ሊሆን ይችላል። አላህ ተባረከ ወተዓላ ካላሰቡት አቅጣጫ ሚን ሐይቱ ላ የሽዑሩን ከማያውቁት ካላሰቡት አቅጣጫ ቅጣትን አመጣባቸው። አውቀው እንዳይዘጋጁ አውቀው መዘጋጀት አልቻሉም። ቅጣት ሳይመጣ በፊት አልተውበቱም። በወንጀላቸው አላህ አጠፋቸው። ወማ ካነ ለሁም ሚነላሂ ሚን ዋቅ ከአላህ ዘንድ ለሚመጣባቸው ቅጣት የሚጠብቃቸው የሚያድናቸው አልነበረም። ከአላህ ዘንድ የሚመጣን ቅጣት ሊያድን የሚችለው ኢማንና መልካም ሥራ ተውበት። ከዛ ውጪ የአላህን እርምጃ ቅጣት ሰዎች በጉልበት በብዛት በብልጠት በሽሽት ሊድኑት አይችሉም። የአላህ ቅጣት ከመጣ ሊያነሳው የሚችል አላህ ራሱ። ቅጣቱን ደግሞ ከሰው ልጆች አላህ ሊያነሳ የሚችለው ከተውበቱ ቀድሞ ቅጣቱ ሳይመጣ በፊት። ፈአዛቀሁም ላሁ ልኺዝያ ጌታ አላህ ውርደትን ቅጣትን አቀመሳቸው። ከፊሎች አይናቸው ያየ ለሞት ተዘጋጅተው በቀናት ውስጥ ጠፉ። ከፊሎችን ደግሞ አላህ ተባረከ ወተዓላ ከሰውነት ተራ አውጥቶ ወደ ሌላ እንስሳ የቀየራቸውም አሉ። እዚሁ ዱንያ ላይ በተለያየ መልኩ አላህ ቀጣቸው። አንቀጣም ብለው እውነት ከሆነ ቅጣቱ አሁን ይምጣ ብለው ሲፎክሩ እንዳልነበረው ቅጣት መጥቶባቸው የውርደት የማነስ ስሜት እንዲሰማቸው አደረገ። በዚህም የሙእሚኖችን ልብ አላህ አረካ፣ ሙእሚኖችን አዳነ። እስቲ አላህ እውነት ልኮህ ከሆነ እኛን ከተቆጣን አሁን ይፍታን ሲሉ የነበሩትን አጠፋ። ኑሕን አማኞችን አዳነ፣ ከሃዲዎችን አጠፋ። የሙሳ ተከታዮችን ሙእሚኖችን አዳነ፣ እምቢ ባይ አመፀኞችን አጠፋ። ወየሽፊ ሱዱረ ቀውሚን ሙእሚኒን ፈአዛቀሁም ላሁ ልኺዚ ውርደትን አላህ ቀመሳቸው፣ ተዋረዱ። አላህ ላይ የኮራ ዲኑ ላይ የኮራ ሁሉ መጨረሻው ውርደት፣ የሸይጣንን ፈረስ የጋለበ ሁሉ መጨረሻው ውድቀት፣ የኢማን መርከብ ላይ የተሳፈረ ሁሉ መጨረሻው ስኬትና ድሎት ሰላም። የት ነው አላህ ውርደትን ስቃይን ያቀመሳቸው ያከናነባቸው? ፊል ሐያት ዱንያ እዚሁ በዱንያ ህይወት ላይ ከአኼራው በፊት። ነገሩ እዚህ ያበቃል ወይ? አያበቃም። ወለ ዐዛቡል አኺረቲ አኼራ ላይ የሚጠብቃቸው ቅጣት ማምለጫ መሸሻ የሌለው መምጣቱ የማይቀረው ቅጣት አክበሩ ዱንያ ላይ ከደረሰባቸው ይልቅ ከባድ ነው፣ ብርቱ ነው፣ ዘላቂና ቋሚ ነው። የዱንያ ቅጣት ስቃይ መከራ ምንም ቢበረታ በሞት ሊያበቃ ይችላል። ከጊዜ በኋላ ሊወገድ ይችላል። እጅግ በጣም ሊፈሩት የሚገባ ስቃይና መከራ የአኼራ ስቃይና መከራ። እዚህ ዱንያ ላይ በዲኑ በእምነቱ መከራ ሙሲባ የሚበዛበት ሰው ያለው ዱንያ ላይ ነው። መከራው ነገ ያባራል፣ ያበቃል። ሊያስፈራኝ የሚገባው የአኼራ ስቃይ ነው፣ ማያባራ ማምለጥ ማይቻልበት፣ ተመልሼ ልስተካከል ማይባልበት። የዱንያ እንኳ ወንጀል ማራገፊያ ሊሆን ይችላል፣ እኔን ማስተማሪያ ማስጠንቀቂያ ሊሆን ይችላል ይላል ሙእሚን። አላህ ለምን እንደቀጣው ለምን ማስጠንቀቂያ እንደሰጠው ይገባዋል። ሙእሚን ያልሆነ ሰው ባለቤቱ አስሮ እንደፈታው በሬ ብቻ ነው የሚሆነው የሚመስለው። በሬ ለምን ታሰርኩ ለምን ተፈታው አያውቅም። ሙእሚን ግን ሙሲባ ችግር ሲደርስበት ለበጎ ነው፣ ለኸይር ነው፣ አላህ ሊያስታውሰኝ ነው፣ ወንጀሌን ሊያራግፍልኝ ነው፣ ደረጃዬን ከፍ ሊያደርግልኝ ነው። ዋናው ከሱ ተጣልቼ በሱ ክጄ አኼራ ያለመበላሸቱ አክበር ለተባለው አብቃ ለተባለው የአኼራ ቅጣት የሚዳርገኝ ወንጀል ላይ ያለመውደቄ ነው እንጂ የዱንያን ረሃብ የዱንያን ህመም የዱንያን ችግር ችሏለሁ። በሰብር ይታለፋል። የአኼራው ግን በሰብርም አይቻልም። ይስቢሩ አው ላ ተስቢሩ ሰዋኡን ዐለይኩም። ዱንያ ላይ ብዙ መከራዎችን በትዕግስት አሳልፉ ብሎናል አላህ ተባረከ ወተዓላ። በትዕግስት መከራ ስቃይ ሁሉ ጣፋጭ ይሆናል። ነገ ያልቃል፣ ከአላህ ዘንድ የመጣ ነው፣ ለኸይር ነው፣ የሚበጀውን አላህ ነው የሚያውቀው በማለት መርሳት ይቻላል። የአኼራውን ስቃይ ግን የጀሃነም ሰዎች የጀሃነም እሳት ላይ ሲነዱ ከፈለጋችሁ ታገሱ፣ ከፈለጋችሁም አትታገሱ፣ ያው ነው ለእናንተ በትዕግስት የምትቋቋሙት አይደለም ይባላል። አላህ እያስጠነቀቃቸው አልጠነቀቅም ያሉ
እዚህ ዱንያ ላይም አላህ አዋረዳቸው ቀጣቸው። የአኺራው ደግሞ ከበድ ያለ ነው። ለው ካኑ ያዕለሙነ ቢያውቁ ኖረዋል ቢገባቸው ነው። የዱንያውን እንኳ ትንሽ ነው ብለው ቢንቁት የአኺራው ከባድ ክብደቱ ቢገባቸው ባላስተባበሉ ነበር፣ ባላመፁ ነበር። ከዚህ አንቀጽ እያንዳንዱ አማኝ ለዱንያዊ ችግር ብሎ አቋም መልቀቅ እንደሌለበት፣ መዘናጋት እንደሌለበት፣ ሐራምን መዳፈር እንደሌለበት፣ ዋጅብን መተው እንደሌለበት ሊረዳ ይገባል። አውቃለሁ ግን ምን ላድርግ አልቻልኩም፣ ሰው ሁሉ አገለለኝ፣ ምበላውን አጣው፣ ምጠጣውን አጣው ያሉ መርሃቸውን የሚለቁ ሰዎች አሉ። ግዴታነቱን የሚያውቁትን ነገር መከራ በዛብኝ ብለው ይተውታል። ሐራምነቱን የሚያውቁትን ነገር አልቻልኩም፣ ተፈተንኩ፣ ከዚህ በላይ ምን ላድርግ ብለው ሐራምን የሚዳፈሩ ሰዎች አሉ። ዱንያ ላይ የሚደርስ ችግር ከአኺራው አንፃር ቀላል ነው፣ ለፈተናም ጭምር ነው። አላህ እሱን የፈራ ሰው መውጫ ያበጅለታል። ትንሽ ጊዜ ብቻ መጠበቅ ነው ከሙእሚን የሚጠበቀው። ፈረጅን መጠበቅ በራሱ ኢባዳ ነው። አላህ እንደዚህ ዝም አይለኝም፣ ለትንሽ ጊዜ ነው ልሰብር ልታገስ ብሎ በመከራ ጊዜ ከአላህ የሚመጣን ድሎት መጠበቅ በራሱ ኢባዳ ነው። የኢማን መፈተኛ ነው። ወለቀድ ضربنا በእርግጥ አድርገናል ገልጸናል ሊናሲ ለሰው ልጆች በሙሉ ለአረቦችም ለአጀሞችም አናስ የሚለው ሰውን በሙሉ ይይዛል። ምንም እንኳ ቀጥሎ ባለው አንቀጽ ቁርአንን አረብያ ቢባልም ቁርአኑ የወረደው ለመላው የሰው ዘር ነው። በአረብኛ ቋንቋ ለም ተደረገ። ሁሉም መጽሐፍት በየጊዜው ነቢዩ በተላከበት ቋንቋን ያወረዱት በጊዜው መልእክተኛው በዋነኝነት የተላከበት አካባቢ ሰዎች በብዛት የሚናገሩት በሆነ ቋንቋን ያወረዱት እንጂ ሁሉም መጽሐፍት በአንድ አይነት ቋንቋ አልወረዱም። ታዲያ በአረብኛ ለወረደ ለዓለም ከሆነ የሚሉ ሰዎች ሌሎችስ መጽሐፍት በምን ቋንቋ ነው ያወረዱት? ዓለም ላይ ሰዎች ከሚናገሩት ቋንቋ መካከል በአንዱን ያወረዱት። ቁርአንም ላይ ይሄው ነው የሚባለው። ይህ በእንዲህ እንዳለ እንደ አረብኛ ሰፊ ቋንቋ የለም። ዓለም ላይ ካሉ ቋንቋዎች ሰፊው ህግጋቶቹ ግልጽ የሆኑ ወጥ የሆኑ ቋንቋ አረብኛ ነው። በጣም እንደሚከብድ እንደ ጀርመንኛ አሊያ ደግሞ እንደ ቻይንኛ አይደለም። ወይም ደግሞ ግራመሩ በየጊዜው እንደሚቀያየር እንደ እንግሊዝኛም አይደለም። አረብኛ ካሉ ቋንቋዎች ሁሉ ገሩ ብዙ ሙፍረዳቶች ቃላቶች ያሉት ቋንቋ። ስለዚህ ቁርአኑ የወረደው ሊናስ ለመላው የሰው ልጅ ቁርአን ላይ ምሳሌን አደረገን። في هذا القرآن من كل مثل ከየምሳሌው የምሳሌ አይነቶችን የኸይርም የሸርም የሸረኛ የኸይረኛን ሰው ምሳሌ ቁርአን ላይ አላህ ነግሮናል። የሐቅን የባጥልን የኩፍርን የኢማንን የሙስሊምን የካፍርን የተውሂድን የሽርክን ምሳሌዎችን አላህ ቁርአን ላይ ያወራርቷል። በምሳሌ ነገር ይገለጣል ይገባል። በብዙ መልኩ ልታስረዳው ሞክረህ ያልተረዳ ሰው ለምሳሌ ብለህ ስትነግረው ወዲያው ይገባዋል ይነቃል። ታዲያ አላህ ተባረከ ወተዓላ ሚን ኩሊ መተል በቁርአን ውስጥ ከየምሳሌው አላህ ተባረከ ወተዓላ ነገሮችን በየምሳሌው ገልጿል። በተለያዩ ነገሮች ምሳሌ ያደረገ ገልጿል። ለምንድን ነው ቁርአን ከቀጥታ መልእክት በተጨማሪ በምሳሌም ጭምር ሐቅን ያስረዳው? ለዓለሁም የተዘከሩ የሰው ልጆች በተነገራቸው ምሳሌ ያስተውሱ ዘንድ ያገናዝቡ ዘንድ ሐቅን አውቀው ይተገብሩ ዘንድ ባጥልን አውቀው ይተውት ይርቁት ዘንድ فإن المثل يقرب المعنى إلى الأذهان ምሳሌ መልእክትን ቁም ነገርን ለአእምሮ ግልጽ ያደርጋል ለመረዳት ይረዳልና ቁርአን ላይ ምሳሌዎችን አላህ አድርጓል። وتلك الأمثال نضربها للناس وما يعقلها إلا العالمون ብሎን እነዚህ ለሰው ልጆች የምናቀርባቸው የምናደርጋቸው ምሳሌዎች ናቸው አዋቂዎች እንጂ አይረዷቸውም ይላል። ከደጋ ቀደምቶች መካከል የቁርአን ምሳሌ ካልገባቸው የሚያለቅሱ ነበር። ምሳሌው ካልተረዱት ምንድን የተፈለገው ምን ማስረዳት ነው አላህ በዚህ የፈለገው የሚለው ካልገባቸው ያለቅሱ ነበር። ምን ሆንክ ሲባሉ አላህ ተባረከ ወተዓላ የቁርአን ምሳሌን አይረዱም ዑለሞች እንጂ ብለዋል፣ እኔ አዋቂ አይደለሁም አላህን አላውቅም ማለት ነው ይሉ ነበር። ያዝኑ
ከአላህ ውጭ ያለን አካል የሚገዙ ሰዎች ምሳሌያቸው እንደ ሸረሪት ድር ነው ይላል አላህ ተባረከ ወተዓላ። ወኢነ አውሀነል ቡዩቲ ለበይቱል ዐንከቡት ከቤቶች ሁሉ ደካማ ቤት፣ ብርድን ማይከላከል ሙቀትን ማይከላከል ቤት የሸረሪት ቤት። አላህን ትተው ከአላህ ውጭ ያለን አካል ይረዳኛል፣ ይጠቅመኛል፣ ከጭንቅ ያወጣኛል፣ አኺራ ላይ ያድነኛል፣ ጀነት ይሰጠኛል፣ ከጀሃነም ያድነኛል ብለው የሚያምኑ ተስፋቸው ወይም ቤታቸው እንደ ሸረሪት ቤት ነው ብሏል። ሌሎችም በቁርአን የተነገሩ በሐዲስ የተነገሩ ምሳሌዎች አሉ። ዓላማው ምንድነው? መገሰጽ ነው፣ መመከር ነው። ቁርአንን ዓረብያ በዓረብኛ ቋንቋ የሆነን ቁርአን አወረደን። ለምን ተመረጠ? ቀደም ሲል እንደተነገረው የመጨረሻው መልእክት ስለሆነ ቁርአን ከሰማይ የሚወርድ የመጨረሻው መልእክት ስለሆነ ለዓለም ህዝቦች የሚዳረስን መልእክት ስለያዘ ካሉ ቋንቋዎች ሁሉ ይበልጥ ቀላሉ ሰዎች በቀላሉ ሊረዱት የሚችሉ ቋንቋ ተመርጦ የመጨረሻው ነብይም አረብ ስለሆነ በራሱ ቋንቋ ተናግሮ ከዙሪያው ያሉ ሰዎችን አሳምኖ ሐሳቡን እነሱ ተቀብለው አብረው እንዲያሰራጩትም በማለት ከቋንቋ ጋር ችግር የለብንም። ሁሉም ቋንቋዎች የአላህ ተአምሮች ናቸው። እንደ ሙስሊም እንደ ሙእምን ከቋንቋ ጋር ችግር የለብንም። ሁሉም ቋንቋ የአላህ ተአምር፣ የአላህ ችሎታ ቁድራ ማሳያ ነው። ምን ወደው ምን ጠላው ቋንቋ የለም። ነገር ግን ያለ ምክንያት የካፍሮችን ቋንቋ መናገር ይቀላል። ያለ ምክንያት የአጀሞችን ከእስላም ስልጣኔ የራቁ ሰዎችን ቋንቋ መናገር ይጠላል። ዑመር ብን ኸጣብ ሌሎችም ይከለክሉ ነበር። የአጀሞችን ቋንቋ ሙስሊም ያልሆኑ ከእስላማዊ ስልጣኔ አደብ የራቁ ሰዎችን ቋንቋ ተጠንቀቁ ይሉ ነበር። ስለዚህ ምንም ካልተገደዱ ሌላ ቋንቋ መቀላቀል አያስፈልግም። አረብኛ መናገር ለሚችል ካልቻለሳ ያደገበት የኖረበት ከዙሪያው ያሉ ሰዎች የሚረዱትን ቋንቋ መናገር። የሌሎችን ቋንቋ እየቀላቀሉ መናገር ስልጣኔ እውቀት አይደለም። ምንም መጽሐፍ ማንበብ የማይችል ሰው የሰማትን ጠብ ያደረገ እንግሊዝኛ፣ ፈረንሳይኛ፣ ጣሊያንኛ ሊናገር ይችላል። ምንም አታውቅ እናቱን በእንግሊዝኛ ሊያደናግር ይሞክራል። የተከበረ የነቢይን ዓለይሂ ሰላቱ ወሰላም ሐዲስ የአላህን ተባረከ ወተዓላ ቁርአን ሲያብራሩ ሰዎች ማይረዷቸው ቃላቶችን በየመሃሉ ወሳኝ የሆኑ ቃላቶችን ያው የሚቀላቅሉበት ሐላ። ይሄ ፊት ለፊት ያሉ ሁሉም የተማሩ የሚገባቸው ከሆነና አንዳንድ መልእክቶች በአንድ ቋንቋ ለመግለጽ 5፣ 6፣ 7 አረፍተ ነገር ሊያስፈልጋቸው የሚችል በአንዳንድ ቋንቋዎች በአንድ ቃል መግባቢያ ሊኖራቸው ይችላል። ሰዎች የሚረዱት ከሆነ ከተለመደ ችግር የለውም። በቋንቋው ተናጋሪዎች በመደነቅ ሳይሆን ራስን ከፍ ከፍ በማድረግ ሳይሆን ሻሂድ ከየትኛውም ቋንቋ ጋር እንደ ቋንቋ ችግር የለብንም። የአላህ ተአምር ነው። በቦታው እንዳስፈላጊነቱ ሰዎች በሚገባቸው መልኩ መናገር። አረብኛ ቋንቋን አላህ ተባረከ ወተዓላ የመጨረሻው ሪሳላ መርጧል። ከዚህም በመነሳት የመጨረሻውን ሪሳላ መልእክት ለመረዳት አረብኛን መማር ፈርዶል ኪፋያ ነው ብለዋል ብዙዎቹ ዑለሞች። የተወሰኑ ዑለሞች ፈርዶል ዐይን ነው፣ ግዴታ ነው በነፍስ ወከፍ ያሉማል። ስለዚህ አቅሙ ያለው ሰው አረብኛ መማር አለበት፣ ቁርአን እንዲረዳ፣ ሐዲስ እንዲረዳ፣ እስላማዊ እውቀት በቀላሉ እንዲገባው። ካልሆነሳ አረቦች ተረተው ለዓለም አድርሰዋል። አረቦች ተረተው ከነቢዩ ዙሪያ የነበሩ ሰሐቦች ተረተው ለሌሎች አድርሰዋል። አረቦች ያኔ ከዙሪያቸው ካሉ ሰዎች ጋር ከነበራቸው የተለያየ ግንኙነት አንፃር ሙስሊም ያልሆኑትም በጊዜ ወደ እስላም ያልገቡትም ጭምር አረብኛ የሚናገሩ ነበር። የአረብ ሀገር የሆኑ አካባቢዎችን የወረቡ ፈረንጆችም አረብኛን ይናገሩ ነበር። ከጊዜ በኋላ ግን ነገሩ ተገልብጠው ከፍ ያሉት ዝቅ ብለው፣ ዝቅ ያሉት ከፍ ብለው አረብኛን ቦታ ከማይሰጣቸው ቋንቋዎች በማድረግ ሌሎች ቋንቋዎችን የሚያስበልጡ ሰዎች አሉ። እንግሊዝኛ ለመማር፣ ፈረንሳይኛ ለመማር፣ ጀርመኛና ቻይንኛ ለመማር የሚጥሩትን ያክል ሰዎች አረብኛን ለመማር ሲጥሩ አይታይም። ምናልባት አረብ ሀገር ለንግድ ለመሄድ ካልሆነ በስተቀር
ጥቂቶች ናቸው አረብኛ የቁርአን ቋንቋ ነው ያስፈልገኛል ብለው በቁም ነገር ለማወቅ የሚጥሩ። ቁርአንን አረብያ ግልጽ በሆነ በአረብኛ ቋንቋ የወረደ ሲሆን ገይረ ዚ ዒወጅን የመምታታት የመዛባት ባለቤት ያልሆነ ወይም መዛባትና መምታታት የሌለበት። አብዱላህ ብን አባስ ገይሩ ሙኽተሊፊን ብለው ፈስረውታል። እርስ በርሱ ማይናጋ፣ ማይምታታ፣ ማይጣረስ ከሱዲና ከማሊክ ብኑ አነስ ከሌሎችም ኢብኑ ዑየይና እንደጠቀሱት ከሰባ አካባቢ ታቢዕዮች እንደተነገረው ገይር ዚ ዒወጅ ማለት ፍጡር ያልሆነ ብለው ፈስረዋል። ቁርአን ቀጥ ያለ ነው፣ የተስተካከለ ነው። እንደ ፍጡራን የሚቀያየር ነገር የሚምታታ ነገር የለውም። የፍጡራን ንግግራቸው እርስ በርሱ ይጣረሳል፣ ጸባያቸው ይገለባበጣል። ቁርአን የአላህ ንግግር ነው፣ ወጥ ነው፣ እርስ በርስ አይጣረስም፣ አይምታታም። አንድ ሱራ ላይ ያልገባንን ሌላ ሱራ ላይ ተብራርቶ እናገኘዋለን። አጠር ተደርጎ የተነገረው ሌላ ቦታ ላይ በስፋት ይብራራል፣ ይበልጥ እንረዳዋለን። ትናንትና እነዚህ አይነት አንቀጾችን በስፋት አብራርተናል። ቁርአን ውስጥ እርስ በርስ መጋጨት የለም፣ ጥርጣሬ የሚፈጥር ብዥታ ውስጥ የሚከት አንቀጽ የለም። ቁርአን ሁሉም ዋድሕ ነው፣ ግልጽ ነው። ለምን ቁርአን በዚህ መልኩ ግልጥ ተደርጎ ዒወጅ የሌለበት መምታታት የሌለበት መጣረስ የሌለበት አድርጎ ለምን አወረደው? ለዓለሁም የተቁን መላው የሰው ልጆች ይሄን ግልጽ የሆነ መጽሐፍን በማንበብ የአላህን ቁጣ ይጠነቀቁ ዘንድ፣ ኩፍርን አውቀው ይርቁ ዘንድ፣ ሽርክን አውቀው ይርቁ ዘንድ፣ ከማመፅ ከማስተባበል ይርቁ ዘንድ፣ ያዛቸውን በመታዘዝ የከለከላቸውን በመከልከል አላህን ይፈሩ ዘንድ፣ የሚያስፈራራቸውን የሚያስጠነቅቃቸውን ነገር ሁሉ ቁርአን የሚያስጠነቅቃቸውን ይሄን ያደረገ በዚህ መልኩ ይቀጣል ብሎ የተዛተበትን ነገር አውቀው ይርቁ ዘንድ፣ ይሄን ያደረገ በዚህ ይሸለማል የተባለለትን ሁሉ አውቀው ሽልማቱን ያገኙ ዘንድ መስፈርቱን እንዲያሟሉ ቁርአንን ግልጽ አድርጎ አላህ አውርዶታል። ግልጽ የማይመስሉ አንቀጾች ካሉም ወደ ባለቤቱ ሲመለሱ ግልጽ ይሆናል። ወፈውቀ ኩሊ ዚ ዒልሚን ዓሊም ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን። ከአዋቂ ሁሉ በላይ ሌላ አዋቂ አለ። አንዱ ያልገባው ሌላኛው ይገባል። በአንድ ዙሪያ ያልገባው 3፣ 4፣ 5 ጊዜ ሲደጋግሙ ይገባል። አልኢማም ኢብኑ ተይሚያ ረሒመሁላህ ተዓላ በአንዲት አንቀጽ ዙሪያ ጥናት ያደረጉ ተፍሲሩን ለማወቅ እየጣሩ 100 ተፍሲሮችን አነባለሁኝ አንድ አንቀጽ ለማወቅ። እንደዛም አድርጌ ካልገባኝ ብዙ ሰው የሌለባቸው መስጂዶች ሄጄ መሬት ላይ በግንባሬ ተደፍቼ ያ ሙዓሊመ አደም ወኢብራሂም ዓልምኒ ወያ ሙፈሂመ ሱለይማን ፈሂምኒ እላለሁኝ። አላህ ይገልጥልኛል፣ ያስረዳኛል። አንድ አንቀጽ ለመረዳት ይህን ሁሉ ዋጋ ይከፍሉ ነው። 100 ተፍሲር አነባለሁ የተለያዩ ጸሐፊዎች የጻፉት። ያም ሆኖ ግን ከአንቀጹ የተፈለገውን ካልተረዳሁኝ ጭር ያለ ሰው ማይበዛበት መስጂድ ሄጄ ተደፍቼ አንተ አደምና ኢብራሂምን ያስተማርክ ጌታ ሆይ፣ ለሱለይማን ፋህምን ግንዛቤን የሰጠህ ጌታ ሆይ አስረዳኝ፣ አሳውቀኝ እለዋለሁ። አላህ ተባረከ ወተዓላ ያሳውቀኛል፣ እንደተፈለገበት እረዳለሁ። ቁርአንን ለመረዳት ከምንም በላይ ከወንጀል መራቅ ያስፈልጋል። ለአላህ መተናነስ ያስፈልጋል፣ መጣር ያስፈልጋል። ቁርአንን በቁርአን፣ ቁርአንን በሐዲስ፣ ቁርአንን በሱሐባ ንግግር፣ ቁርአንን በታቢዒ ንግግር፣ ቁርአንን በቋንቋ ተደርጎ ነው የሚፈሰረው። ይሄን በሚገባ የሚያውቅ ሰው የአላህን ቁጣ ይጠነቀቃል፣ ከወንጀል ይርቃል፣ ቁርአን ያዘዘውን ይተገብራል። አላህ ተባረከ ወተዓላ ያመኑ መልካም ስራ የሰሩን በጀነት አበስሯል፣ ይደሰታል። መስፈርቱን ካሟላ ተስፋ ያደርጋል። ضرب الله مثلا ጌታ አላህ ምሳሌ ያደረገ ረጁለን አንድን ግለሰብ። ረጁለን የሚለው ነስብ የተደረገው ለመተል ተፍሲር ስለተደረገ ነው። ضرب الله ረጁለን አንድን ግለሰብ አላህ ምሳሌ ያደረገ ፊህ ሹረካኡ ሙተሻኪሱን በሱ ጉዳይ የሚጨቃጨቁ ሸሪኮች ያሉበት፣ የኔ ነው የሚሉ፣ እኔ ነኝ ቀደም ላዘው የሚገባ የሚሉ፣ በሱ ጉዳይ የሚቸጋገሩ የሚጣሉ፣ ያው ሙተሻኪስ ስነ ምግባራቸው መጥፎ የሆነ ተጨቃጫቂዎች። ረጁሉን ሸኪሱን ሸሪሱን ይላሉ ኢዛ ካነ ሰይእ አልኹሉቅ
ስነ ምግባሩ መጥፎ የሆነ ሰው ሙሻኪስ ይባላል። ነገረኛ፣ የማያርፍ ሁሉ ነገር ሰው የሚያስቸግር፣ ፍትህ የሚጎድለው፣ ሁሌ ከሰዎች ጋር መቃረን የሚፈልግ፣ እኔ ያልኩት እንጂ ካልሆነ የሚል አምባገነን የሆነ ሰው ሙሻኪስ ይባላልና ሁለት ሙሻኪስ የሆኑ አምባገነን ነገረኛ የሆኑ ሰዎች የሚጣሉበት ረጁል ባሪያ አገልጋይ አንዱ አንድ ያዘዋል፣ በዛው ሰዓት ሌላኛው ሌላ ያዘ። አንዱ ወደፊት ሂድ ይለዋል፣ ሌላኛው ወደ ኋላ ና ይለዋል። እንዲህ አይነቱ ሰው የማንን ደስታ ማሟላት እንዳለበት አያውቅም። አንዱን ሲያስደስት ሌላኛው ይቆጣዋል። በመሆኑም ግራ ተጋብቶ ይኖራል፣ ከማንም ጋር አይሆንም። ወረጁለን ሌላን ሰው ደግሞ አላህ ከዚህ በተቃራኒ ምሳሌ ያደረገ ሰለመን ሊረጁል በመካ በበስራ ሰዎች አቀራር ሳሊመን ሊረጁል ሰለመን ሳሊመን ሁለቱም ትክክለኛ ታዋቂ አቀራር ለአንድ ሰው ብቻ ንጹህ የሆነ አዛዡ አንድ ሰው የሆነ ማንም በሱ ጉዳይ ማይጣላ የግሉ የሆነ ማለት ሁለቱ እኩል ናቸው ወይ? هل يستويان مثلا ምሳሌ ደረጃን ከሁለት ሰዎች ሁኔታ እኩል ነው ወይስ ማለት አንደኛው ሁለት ያውም አደብ ያላቸው ሳይሆኑ ሙተሻኪሱ የሚጣሉ ስነ ምግባራቸው የተበላሸ አምባገነን የሆኑ ሰዎች የሚያዙት አንድ ሰው አለ፣ በእነሱ ስር ያለ ሁለቱን ለማስደሰት ደፋ ቀና ይላል። አንዱ ሲደሰት አንዱ ይቆጣዋል። ሁሌም መሮጥ ነው፣ ስር መጨነቅ ነው፣ ግራ መጋባት። ሌላው ደግሞ ሳሊም ነው፣ ንጹህ ነው፣ የግል ነው። ለማን ሊረጁል ለአንድ ግለሰብ ብቻ ሳያዘው እንኳ ስሜቱን ይረዳል፣ የሚፈልገውን ያውቃል፣ የሚጠላውን ያውቃል። ሁሌ የሱ ብቻ ነው፣ እሱን ለማስደሰት ነው ደፋ ቀና የሚለው። አይጨናነቅም፣ አይረበሽም። هل يستويان مثلا እንደው እነዚህ ሁለቱ ምሳሌያቸው አንድ ነው እንዲያ የካፍርና የሙእሚን ምሳሌ አንድ አይደለም፣ የሙሽሪክና የሙወሂድ ምሳሌ አንድ አይደለም ለማለት ነው የተፈለገ። ካፍር የተለያዩ አማልክትን የበዙ ጣዖቶችን ያመልካል። አንዱ ቀን የገሌ ነው፣ አንዱ ቀን የገሊት ነው። ባህል መቻል የገሌ ቀን ተብሎ የሚደረግ ነገር አለ፣ የገሊት ቀን ተብሎ የሚደረግ ነገር። ሙእሚን ደግሞ አንድና አንድ አላህን ብቻ ነው የሚያመልከው። ለሱ ነው የሚያርደው፣ ለሱ ነው የሚሳለው፣ እሱን ነው የሚለምነው። ኢስቲፋሙ ኢንካሪ ነው። በፍጹም እነዚህ ሁለቱ እኩል አይደሉም። ይሄ ምሳሌ ግልጽ ስለሆነ ማንም ስለሚያውቀው ስለሚረዳው አላህ አልሐምዱሊላህ አለ። ሐሚደ ነፍሰሁ ወሐث ዒባደሁ ዐለ አልሐምድ ዐለ ውዱህ አልሐቅ ወቅያም አልሑጃ። ሰዎች እንደው አውቀው ተኝተው ነው እንጂ ግልጽና ግልጽ ነገር ነው። አልሐምዱሊላህ ሐቅና ባጥል በዚህ ልክ ግልጽ ናቸው ነው። አላህን በብቸኝነት የሚገዛ አንድ አዛዥ ብቻ እንዳለው አገልጋይና ሰራተኛ ነው። ከአላህ ሌላ ያሉ አማልክትንም አብሮ እየቀላቀለ የሚገዛ የተለያየ ጠባያቸው የተበላሸ ሰዎች እንደሚያዙት አገልጋይ ነው። እኔ ከአላህ ውጪ ለማንም አልሰግድም፣ አላርድም፣ ከአላህ ውጪ በማንም አልምልም። ሐቁ ግልጽ ነው። አልሐምዱሊላህ በሉ። ከአላህ ውጪ ተባረከ ወተዓላ የሚመለኩ አማልክት በሙሉ የሰው ልጆችን ወደ ኋላ የሚጎትቱ ናቸው፣ ግራ የሚያጋቡ ናቸው፣ የአምላክነት ብቃት የሌላቸው ናቸው። አላህ ሐቁን ነግሯቸዋል፣ በምሳሌ ያስረድቷቸዋል። ጌታቸውን መስግኑ። በል አክሰሩሁም ላ ያዕለሙነ አብዛኞቹ የሰው ልጆች አያውቁም፣ ፍጻሜያቸውን አያውቁም፣ የሚጠብቃቸውን አያውቁም፣ የሚጠብቃቸውን ቅጣት አያውቁም። በአላህ ያጋራሉ፣ አላህን ያምጻሉ። አክሰሩሁም የሚለው ለሙሽሪኮች ከሆነ ሁሉም ማለት ነው የተፈለገበት። ሙሽሪክ የሆነ በአላህ የሚያጋራ ፍጻሜ የኩፍሩን ፍጻሜ መዘዝ አያውቅም። ቢያውቅ ባላጋራ ባላሻረከ ነው። አመፀኛ ወንጀለኛ ወንጀሉ አመፁ አላህን አለመታዘዙ የሚያስከትልበትን የአኼራ ውርደትና ቅጣት ከልቡ አያውቅም፣ በበቂ ሁኔታ አያውቅም። ቢያውቅ ይህም ባላደረገ ነበር። አሊያ ደግሞ ለሁሉም ከተደረገ አክተሩሁም ማለት አብዛኛው የሰው ልጅ አያውቅም ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም እኔ የማውቀውን ብታውቁ ኖሮ ሜዳ ላይ ወጣችሁ አፈር የዘገናችሁ ላያችሁ ላይ የበተናችሁ ባለቀሳችሁ ነበር፣ አላህን አደነኝ አደነኝ ባላችሁ ነበር። ትንሽ ስቃችሁ ብዙ ባለቀሳችሁ ነበር። ፍራሽ ላይም ከሴት ጋር ባልተደሰታችሁ ነበር ብለዋል። እኔ የማውቀውን ብታውቁ
የሰው ልጅ እውቀቱ በበዛ ቁጥር አብዝቶ ጌታውን ይፈራል፣ ይጠነቀቃል፣ ከወንጀል ይርቃል። እውቀቱ ባነሰ ቁጥር ሙኻለፋው፣ ጥፋቱ፣ ወንጀሉ፣ አመፁ ይበዛል። ኢነማ የኽሸ አላህ ሚን ዒባዲሂ አልዑለማ የተባለው ከባሮች ውስጥ እኮ አላህን ትክክለኛውን ፍራቻ የሚፈሩት አዋቂዎቹ ናቸው፣ አላህ የሚያውቁ ናቸው ያለው ለዚህ። ኢነከ መይቱን አንተ ሟች ነህ፣ ትሞታለህ ወደፊት። ኺጣቡ ለነቢ ነው። ወኢነሁም መይቱነ እነሱም ወደፊት ሟቾች ናቸው። ኺጣቡ ለእኛ ነው፣ ለሰው ልጆች፣ ለሙስሊሙም ለካፍር። መይትና መይት ልዩነት አለው የለውም? በቋንቋ ሊቃውንት መካከል የአስተያየት ልዩነት ያለበት ጉዳይ ነው። የተወሰኑ ሊቃውንት መይትና መይት አንድ ነው ብለዋል። መይት ጠበቅ ተደርጎ፣ መይት ላላ ተደርጎ ሁለቱም አንድ ነው አሉ። የተወሰኑት ይለያያል። መይት ከሆነ ወደፊት መሞቱ ማይቀር ማለት፣ መይት ከሆነ በስሱ የሞተ ማለት። ይህ አንቀጽ የወረደው ሙሽሪኮች መቼ ነው ሙሐመድ ሞቶ የምንገላገለው ባሉ ጊዜ ነው። ነገ ይሞታል እንገላገለዋለን አሉ። ነፍስ ሁሉ ሞትን ትቀምሳለች። አንተ ብትሞት እነሱ ለዘላለም የሚኖሩ ይመስላቸዋል እንዴ? ደስ ይበላቸው ይኖሩ ከሆነላቸዋል። ወከዛሊክ በዚህ አንቀጽም አንተም ትሞታለህ እነሱም ይሞታሉ አላቸው። እዚህ እገሌ ሞተ ብሎ የሚደሰት ሞኝ ነው። ነገ የሱ ሞትስ መቼ ይቀራል? ሞት ወደ እኔ ይመጣል ብሎ መዘጋጀት፣ በድንገት ሳይስተካከሉ በሞቱ መማር መገሰጽ ነው የሚገባው። ትናንት ከኔ ጋር ምሳ የበላ ቁርስ የበላ ሰው ዛሬ ሞተ፣ እኔስ ቢሆን የሞትኩት ምን ይውጠኝ ነበረ ሳላስተካከል፣ እንደ ነገር ሳላስተካከል እስከነ ቆሻሻይ ከአላህ ተጣልቼ ሊል ይገባዋል እንጂ እሰይ ሞተ እኮ ሌላ ይገባ። እቺ ቃል ካፉ እንደወጣች ራሱ ድፍት ሊል ይችላል። አላህ ተባረከ ወተዓላ በዚህ አንቀጽ እያንዳንዱ የሰው ልጅ እንደሚሞት የራሱን መርዶ እያረዳው ነው። የሰው ልጅ ሁሉ እገሌ ሞተ እገሊት ሞተች ሲባል ደንገጥ ይላል። አንተም ትሞታለህ ብሎ አላህ እየነገረን የራሱን መርዶ ለሰው ልጅ ለራሱ ቁርአን እንደሚቀራ ሁሉ አላህ ያረዳው። ሟች ነኝ እኮ እሞታለሁ፣ ኢነከ መይቱን አንተ ትሞታለህ ብሎ ራስህን ማድረጉ ስልቀረው ትሞታለህ ያለህ ነው። ወኢነሁም መይቱን ከዙሪያ ያሉ ሰዎች የምትወዳቸው የምትጠላቸው የሚሞቱ ናቸው። የሆነ ጊዜ ላይ ከቀደምቶች ውስጥ አንድ ግለሰብ ወንድሙ ሞቶ አንዱ ፈጥኖ የወንድሙን ሞት ሊነግረው ሲሄድ ምግብ እየበላ አገኘው። ወንድምህ ሞቷል ብሎ ነገር። የወንድሙን ሞት የሰማው ሰው ረጋ ብሎ እና ምግብ ብላ፣ ካንተ ተቀድሞም የወንድሜ ሞት ተነግሮኛል አለ። ከኔ በፊት ማንም ወደ አንተ የመጣ የለም ምን ማለትህ ነው ሲለው አላህ ነግሮኛል፣ ኢነከ መይቱን ወኢነሁም መይቱን ብሎኛል። ሞት አዲስ አይደለም። በየጊዜው ስለሌላ ያልተዘጋጁ ሰዎች አዲስ ይሆናል እንጂ እያንዳንዱ ሰው እንደሚሞት አላህ ነግሮናል። የፈለከውን ሰው ውደድ፣ ነገ በሞት ትለየዋለህ። የፈለከውን ስራ ነገ አላህ ዘንድ ዋጋውን ታገኘዋለህ። የፈለከውን ያክል ጊዜ ኑር፣ ነገ ትሞታለህ ተብሎ እነዚህ እውነታዎች ናቸው፣ ሐቂቃዎች ናቸው። ሁሌ ግንባራችን ፊት ለፊታችን ልናደርጋቸው የሚገቡ። የሰራኸውን ስራ ታገኘዋለህ፣ የዘራውን ታጭዳለህ። ዱንያ ላይ ስንዴ ከሆነ ስንዴ፣ ማሽላ ከሆነ ማሽላ ነው የምታጭደው። አኼራ ላይም እዚህ ዱንያ ላይ የሰራኸውን ስራ ነው የምታጭደውና የሰው ልጅ ነፍስ የምትሰራው ስራ ለራሷ ነው ወይም ራሷ ላይ ነው። ስለዚህ ኸይር ስራ አታሳንስ፣ ጥቅሙ ላንተው። ወንጀልን፣ ሸርን፣ ግፍን፣ ተንኮልን አታብዛ፣ መዘዙ ላንተው። የፈለከውን ያክል ጊዜ ኑር፣ ትሞታለህ። ቢድላም ብትቸገርም ሞት አይቀርም። የፈለከውን ሰው ውደድ፣ ዱንያ ላይ እስከሆነ ድረስ በሞት ትለየዋለህ። በኢማን በተውሂድ ከሆነ ውዴታው የተመሰረተው ማይቋረጥ ውዴታ አኼራ ላይ ይከተላል። ዱንያ ላይ ግን መለያት ያለን። በዚህ አንቀጽ እያንዳንዱ የሰው ልጅ እንደሚሞት ከመንገር ባሻገር ወደፊት ነቢዩ ዓለይሂ ሰላቱ ወሰላም ሲሞቱ
አልሞቱም የሚል ውዝግብ በሷሐቦች መካከል ሊነሳ እንደሚችል የሚያውቀው አልዓሊሙል ኸቢር አስቀድሞ መንገርም ጭምር ነው የተፈለገበት። الإمام السمعاني رحمة الله عليه እንደተከሱት ምን ማለት ነው? አንተም ትሞታለህ እነሱ ይሞታሉ እንዲሁ መንገር ብቻ አይደለም የተፈለገ። በአንድ በኩል ለሙሽሪኮች መልስ ነው፣ አንተ ብትሞት እነሱ ሳይሞቱ ሁሉም ይሞታል። በሌላ በኩል ነብዩ ሲሞቱ እነ ዑመር ሌሎችም ነብዩ መሐመድ አልሞቱም፣ ሙሳ ጌታውን ለማናገር እንደሄደው ሄደው ነው ይመጣሉ፣ ነብዩ መሐመድ ሞተዋል ያለ በዚህ ሰይፍ ነው አንገቱን መቀላለት ያሉ ነበር ዑመር። ይሄ ውዝግብ ኺላፍ እንደሚፈጠር አላህ አስቀድሞ አውቆ አንቀጹን አውርዶታል እነሱን ለመዳኘት። በችግሩ ጊዜ ይሄ ኺላፍ በተፈጠረ ጊዜ ነብዩ አልሞቱም የሚል ሐሳብ በተነሳ ጊዜ አቡበክር ስዲቅ ሰዎች ፊት ቆመው ይሄን አንቀጽና የሱረቱ አሊ ዕምራንን አንቀጽ አንብበዋል። አዩሃ ናስ እናንተ የሰው ልጆች ሆይ ሙሐመድን ሲያመልክ የነበረ ሙሐመድ ሞቷል፣ አላህን የሚያመልክ ደግሞ አላህ ሁሌም ሕያው ነው አይሞትም። ኢነከ መይቱን ወኢነሁም መይቱን የሚለውን አንቀጽ አነበቡ። ሙሐመድ ሆይ አንተ ትሞታለህ፣ ሌሎችም ሟቾች ናቸው። ወማ ሙሐመዱን ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ ሩሱል አፈኢን ማተ አው ቁቲለ እንቀለብቱም ዐላ አዕቃቢኩም ሙሐመድ ከሱ በፊት መልእክተኞች ያለፉ መልእክተኛ ነው። እሱ ቢሞት ወይም ቢገደል ወደ ኋላ ትመለሳላችሁ እንዴ? ትክዳላችሁ እንዴ? ከእስላም ትወጣላችሁ እንዴ? ወደ ኋላ የተመለሰ የሚጎዳው ራሱን ብቻ ነው። የጸኑ ጌታቸውን ያመሰግኑ አላህ ይመነዳቸዋል የሚለውን አንቀጽ ሲያነቡ ነቢ ሙሐመድ አልሞተም ሲሉ የነበሩ ሰዎች አንቀጹ አሁን የወረደ መሰለናል፣ ረስታን ቁርአን መስመኑ ነው። በፊትና ጊዜ አስተዋይ ብለህ የሚባሉ ሰዎች ራሱ ግራ ይጋባል። መናገር የለባቸውን ይናገራሉ፣ ማድረግ የለባቸውን ያደርጋሉ፣ መሄድ የለባቸውን አካሄድ ይሄዳል። ፊትና በሽታ አስተዋይ ሰውን ሞኝ ያደርጋል። ነገሩ ካለፈ በኋላ ሰዎች ጥፋታቸውን ይገባቸው ትክክል መሆናቸውን ይረዱት። ኢዘን በዚህ አንቀጽ አላህ ተባረከ ወተዓላ ከዚህ ዱንያ ትወጣላችሁ መውጣታችሁም አይቀርም፣ ከዛም ደግሞ አላህ ዘንድ ተባረከ ወተዓላ ከስራችሁ ጋር ትገናኛላችሁ። መልካም ሰሪዎችን አላህ ይመነዳል በጀነት፣ መጥፎ ሰሪዎችን አላህ ይቀጣል በጀሃነም እሳት እያለን በሞት ነገሩ አያበቃም። ወለው አና ኢዛ ሚትና ቱሪክና ለካነ አልመውቱ ጋየተ ኩሊ ሐይን ወላኪና ኢዛ ሚትና ቡዒትና ወኑስአሉ ባዕደሁ አን ኩሊ ሸይኢን። እንደው ሞት የነገሮች ሁሉ መጨረሻ ቢሆን ኖሮ ከሞተም በኋላ እንተው ነበረ። ደጋጎችም መናጢዎችም ለአላህ ብለው ወንጀል የተዉትም ሁሉን ነገር ያግበሰበሱትም አማኞችም ከሃዲዎችም አኼራ ላይ እኩል ነበር የሚሆኑት ነገሮች ሁሉ በሞት ቢያበቁ። ግን እንደዛ አይደለም። ከሞትም በኋላ እንቀሰቀሳለን፣ ስለሰራነው ስራ ሁሉ እንጠየቃለን። ለዚህም ነው አላህ ምን አለ ቀጥሎ ثم ከዛም ከሞት በኋላ ኢነኩም የሰው ልጆች በሙሉ እናንተ የውም القيامة በቂያም ቀን ከቀብራችሁ ተነስታችሁ ተከስከሳችሁ عند ربكم ስለናንተ ሁሉን ነገር የሚያውቀው አላህ ዘንድ ተኽተሲሙና ትከራከራላችሁ። በዳይና ተበዳይ አላህ ዘንድ ይከራከራል። አጥፊና በዳይና ተበዳይ ይለያል። አብዱላህ ብን አባስ እንዳሉት ያኒ አልሙሒቅ ወልሙብጢል ወዛሊም ወልመዝሉም አላህ ዘንድ ትከራከራላችሁ። ሐቁ የኔ ነው አያንተ አይደል፣ ትክክለኛው አቋም የኔ ነው አያንተ አይደል ትባባሉበት በነበረ ጉዳይ ላይ ትከራከራላችሁ። አላህ ፊት ንጉሱ ፈራጅ ምስክር ማያስፈልገው ዳኛ ፊት ትከራከራላችሁ። አላህ ተባረከ ወተዓላ ትክክለኛውን ፍርድ ይሰጣል። ከአብዱላህ ብን አዙበይር እንደተነገረው ከአባታቸው ከአዙበይር ብን አልዓዋም እንደተነገረው እቺ ሱራ በወረደች ጊዜ ለነቢ ጠየቋቸው። አዩከረሩ ዐለይና ማ ካነ በይነና ፊ ዱንያ ማዕ ኸዋሲ ዙኑብ አላቸው። የቂያም ቀን አላህ ዘንድ ተባረከ ወተዓላ ከሞት በኋላ ተነስታችሁ ትከራከራላችሁ፣ ፍርድም ይሰጣል በመካከላችሁ ሲባል እንደው እኛ የግል ወንጀላችን ሁሉ ሳይቀር እዛ ይደገማል ማለት ነው? ይሄን ሰርተሃል አልሰራሁም እንባባላለን ማለት ነው አሏቸው። አሁን አሏቸው ነብዩ ሰለላሁ ዐለይሂ ወሰለም። አዎ የሰው ልጅ ከሰዎች ጋር በነበረው ግንኙነትም ክርክር ይገጥማል። እሱ ራሱን ከጌታው ጋር ይሄን ሰርተሃል አልሰራሁም የሚል ክርክር ውስጥ ይገባል። ይሄኔ አዙበይር ብን አልዓዋም ታላቁ ሰሓቢ ምን አሉ? ወላሂ ኢነል አምረ ለሸዲዱን አሉ። እንደዚህ እስከሆነ ነገሩ ከባድ ነው ማለት ነው፣ ነገሩ ይከፋል ማለት ነው።
እዚህ ሰርተን የሄድነው ወንጀል ሁሉ ሳይቀር ተመልሶ የሚነገረን ከሆነ የሚደገም ከሆነ يوم تأتي كل نفس تجادل عن نفسها نفس ሁሉ ለነፍሷ የምትከራከርበት ቀን ፊት ለፊት ያለውን እሳት በማየታቸው ፈርተው ያስተባብላሉ። ሱረቱ ፉሲለት ላይ እንዳሳለፍነው ይሄን አላህ አፋቸውን አሽጎ የሰውነት አካላቸው ይመሰክርባቸው። ከኢብኑ ዑመር እንደተላለፈው ለረጅም ጊዜ ይሄ አንቀጽ የወረደው በአህለል ኪታቦችና በእኛ ዙሪያ ይመስለኝ ነበር። ثم انكم يوم القيامه ከዛም እናንተ የቂያም ቀን ጌታችሁ ዘንድ ትከራከራላችሁ የሚለው የወረደው በእኛ በሙስሊሞችና በአይሁድ በክርስቲያኖች ዙሪያ የወረደ ይመስለኝ ነበር። በእኛና በሙስሊምና ሙስሊም መሃል አይመስለኝም ነበር። ምክንያቱም ምን ያከራክረናል? ዲናችን አንድ ነው፣ መጽሐፋችን አንድ ነው እንል ነበር። ከጊዜ በኋላ ግን ፊትና ተፈጥሮ እርስ በርስ ሰይፍ መማዘዝ ሲመጣ ዑስማን ሲገደሉ ረዲየላሁ ዐንሁ ወአርዳህ የዑስማንን መገደል ተከትሎም በሱፊን በሌሎችም አጋጣሚዎች ሰይፍ መማዘዝ ሲፈጠር አሁን ገባኛል የእርስ በርስ የኛ የሙስሊምና የሙስሊም አይደለም የካፍርና የካፍሩም እንዳለ ነው። የካፍርና የሙስሊም የካፍርና የካፍር የሙስሊምና የካፍር የሰው ልጆች እርስ በርሳቸው ዱንያ ላይ የሚያገናኛቸው ሐቅ ከነበረ ያኔ ይከራከራል። አላህ ተባረከ ወተዓላ ይፈርዳል። እዚህ ዱንያ ላይ ሐቅን አጥርቶ መሄድ ያስፈልጋል። ከዑቅባ ኢብኑ ዓሚር ኢማም አሕመድ በዘገቡት ሐዲስ ነቢዩ ዓለይሂ ሰላቱ ወሰላም አወሉል ኸስመይኒ የውመል ቂያመቲ ጃራን ያሉ የቂያም ቀን በሰዎች መካከል የሚነሳ ክርክር የሚጀምረው ከጎረቤት ነው። ጎረቤትና ጎረቤት አላህ ፊት ክርክር ይገጥማል። ሐቄን ከልክሎኛል፣ በድሎኛል፣ አዛ አድርጋኛለች፣ ተሳድባኛለች፣ ቆሻሻ ጥላብኛለች፣ እንዳልተኛ አድርጋኛለች፣ እስልምና የሰጠኝን የጉርብትና ሐቅ ከልክሎኛል። ጎረቤት ለጎረቤቱ ከማንም በላይ ፈጥኖ የሚደርስ ቤተሰብ ነው። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም በአላህና በመጨረሻው ቀን የሚያምን ጎረቤቱን ያክብር ብለው ዕቃ መዋሰን አትከልክል ተብሏል። ካንተ ግድግዳ ጋር አያይዞ ቤት መስራት ከፈለገ አትከልክለው ተብሏል። ቤት መሸጥ ከፈለክ ቀድመህ ለሱ አሳውቀው ተብሏል። የጎረቤት ሐቅ ከፍ ያለ የከበደ ጅብሪል ስለ ጎረቤት ደጋግሞ ሲመክረኝ እንደው ጎረቤት ልክ እንደ ስጋ ዘመድ መውረስ አለበት ሊለኝ ነው እንዴ ብዬ ፈራ ሁሉ ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ከዚህ በአላህ የሚያምን መጨረሻው ቀን የሚያምን የቂያም ቀን በማላውቀው መልኩ ተከራካሪ ከሳሽ ሊገጥመኝ ይችላል ብሎ የሚፈራ ሰው በሙሉ ለጎረቤቱ ሙስሊምም ይሁን ሌላ እምነት ተከታይ ደግ ሊሆን በጎ ሊሆን ጎረቤትን ከማስቸገር ሊታቀም ይገባል። መረቅ ከሰራህ አሉ ነብዩ ሰለላሁ ዐለይሂ ወሰለም እስከታች ወርደው መረቅ ከሰራህ ውሃውን በዛ አድርግና ለጎረቤቶችህም ስጥ አሉ አለይሂ ሰላቱ እንደው ይህ ነው የሚባል ስጋም ካባይሆን የበግ እግር እንዲሁ ለስጋ ጣዕም ያክል ለሽታ ያክልም ከተቀቀለ ጎረቤታቸውን አትርሱ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ የቂያም ቀን ክርክር የሚጀምረው ከጎረቤት ነው። ሙስሊም ለጎረቤቱ እምነቱ ምንም ይሁን ምን ብሔሩ ምንም ይሁን ምን የኑሮ ደረጃው ምንም ይሁን ምን በጉርብትና አላህ ካገናኘው ከግራ ከቀኝ ከፊት ከኋላ ያሉ ጎረቤቶቹን ሊያከብር ሐቃቸውን ሊጠብቅ ይገባል። ካልሆነሳ አንድ ብሎ አላህ ዘንድ ክስ የሚጀምረው ከጎረቤታችን ነው። ከጎረቤቴ ምን አይነት ሰው ነኝ ልንል ይገባናል። ጎረቤትን አዳ ከማድረግ ልንጠነቀቅ ይገባናል። በሌላ አቡ ሰዒድ ባስተላለፉት ሐዲስም ኢማም አሕመድ እንደዘገቡት ነፍሴ በእጁ ባለችው በአላህ እምላለሁ የቂያም ቀን ሰዎች ይከራከራሉ፣ ሌሎች ፍጡሮችም ይከራከራሉ። ሐታ ሻታኒ ፊመን ተጣሐታ አይደለም ሰው በግና በግ ፍየልና ፍየል እንኳ በምን እንደተጋጩ በምን እንደተዋጉ አላህ ዘንድ ይከራከራሉ። ለፍየል ለበግ አላህ አፍ አንደበት ሰጥቷቸው ይሄ በግ በድሎኛል፣ እቺ ፍየል በድለኛለች ብለው አላህ ፊት ይከራከራሉ። ከዛ ምን ይሆናል? በሌላ አቡ ደር በዘገቡት ሐዲስ ተነግሯል። አቡ ደር ነብዩ አለይሂ ሰላቱ ወሰላም ሁለት በግ ወይም በግና በግ ወይም ፍየልና ፍየል ሲዋጉ ሲጣሉ አዩ ነብዩ ሰለላሁ ዐለይሂ ወሰለም። ለአቡ ደር ጠየቁት፣ ለምን እንደሚጣሉ እንደሚጋጩ ታውቃለህ እንዴ አሉት። አላውቅም ያ ረሱላህ አላቸው። ነብዩ ሰለላሁ ዐለይሂ ወሰለም ላኪን አላህ የድሪ ወሰያሕኩሙ በይነሁም አሉት። አንተ ባታውቅም ቋንቋቸውን ሁኔታቸውን ጠቢዓቸውን ስለማትረዳ ባታውቅም አላህ ግን ሁለቱ በጎች ፍየሎች ለምን እንደሚጋጩ ያውቃል። በመካከላቸውም የቂያም ቀን ይፈርዳል። ቀንድ ያላት ከብት
ወይም በግ ፍየል ሌላኛውን በቀንዱ ካጠቃ የቂያም ቀን አላህ ተባረከ ወተዓላ ከቀንዳሙ ቀንዱን ወስዶበት ቀንድ ለሌለው ቀንድ ሰጥቶት ዱንያ ላይ ያደረሰብህን በደል ተበቀል ይለዋል ተብሏል። ታዲያ ለበግ ለፍየል በደሉ እንዲካስ የሚያደርግ ጌታ የሰው ልጅን በድለህ ዝም የሚልህ እንዳይመስልህ። ጎረቤትህን አትበድል፣ ሚስትህን አትበድል፣ ባልሽን አትበድይ፣ ወላጅ ልጁን፣ ልጅ ወላጁን፣ አሰሪ ሰራተኛ አሰሪውን፣ ማንም ከሰው አልፎ ሰው እንስሳን ሊበድል አይገባም። ድመትን የበደለች ሴት አላህ ተባረከ ወተዓላ በጀሃነም እሳት ቀጥቷታልና ኢዳ ማንም በደልን ይዞ አላህ ፊት መቅረብ የለበትም። በደልን ተሸክሞ የመጣ የቂያም ቀን ተዋረደ ተብሏል። አቡ ሁረይራ ቡኻሪ ከአቡ ሁረይራ ባስተላለፉት ሌላ ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም የወንድሙ በደል እሱ ዘንድ ያለ ሰው ወንድሙን እህቱን የበደለ ሰው ክብሩን የነካ ሰው ስሙን ያጠፋ ሰው ገንዘቡን እየዘረፈ የቀማ ሰው ዛሬ ይቅር በለኝ በለው፣ ችግሩን ያስተካክል። ወርቅ ብር አገልግሎት ማይሰጥበት የቂያም ቀን ከመምጣቱ በፊት አሉ። እዚህ ሰውን ከሰደብክ ይቅርታ በለው፣ ባልዋለበት ካዋልክ ያላደረገውን አድርጓል ካልክ የሌለበትን አለበት ካልክ ገንዘቡን ከወሰድክ ይቅርታ በለው፣ የወሰድከውን መልስ ያለው ስሙን ባጠፋበት ቦታ ስለሱ ጥሩነት አውራ። ይሄን ሳታደርግ ቀርተህ ግን አኼራ ላይ ከሱ ጋር ብትፋጠጥ የአኼራውን ችግር በገንዘብ በወርቅ አትወጣው። ታዲያ ምን ይደረጋል? ፈኢን ካነ ለሁ ዐመሉን ሷሊሕ ጥሩ ስራ ካለው በበደሉ ልክ ጥሩ ስራው ይወሰድበትና ለበደላቸው ሰዎች ይሰጣል። መልካም ስራ ከሌለውሳ የበደላቸው ሰዎች ወንጀል ከነሱ ተወስዶ እሱ ላይ ተጭኖበት ጀሃነም ይገባል። ስለዚህ መስገዱ መጾሙ ጸባይ ካልተስተካከለ የአላህ ፍራቻ ካላጀበው ዋጋ የለውም። ለሰዎች ነው የሚደረገው ማለት። ይህ ቀን ሳይመጣ በፊት እዚሁ አስተካክሉ አሉ ነብዩ አለይሂ ሰላቱ ወሰላም። ሌላ ኢማም ሙስሊም ከአቡ ሁረይራ በዘገቡት ሐዲስም ከኡመቴ ውስጥ ድሃ ማን እንደሆነ ታውቃላችሁ? እንዲያ ድሃ ማለት ብር የሌለው የቤት ቁሳቁስ የሌለው ነው ሲሏቸው፣ አይ ከኡመቴ ውስጥ ድሃ ማለት ይሄ አይደለም፣ ሶላት፣ ጾም፣ ዘካ የተለያየ ኸይር ስራ ሰርቶ መጥቶ አላህ ፊት ቀርቦ ነገር ግን ዱንያ ላይ በነበረው ቆይታ አንዱን ሰድቦ፣ አንዱን በዝሙት ጠርጥሮ፣ አንዱን ገንዘቡን ዘርፎ፣ አንዱን ህይወቱን አጥፍቶ፣ አንዱን ደብድቦ አካሉን አጉድሎ ይኖርና እንደሻው ሆኖ ኖሮ ሲሞት የቂያም ቀን ሁሉም መተው አላህ ዘንድ ይከሱታል። ሰድቦኛል፣ ስሜን አጥፍቷል፣ ክብሬን ነክቷል፣ አካሌን አጉድሏል፣ ህይወቴን አጥፍቷል ያሉ ይከሱታል። የከሰሱ ሁሉ ከሱ መልካም ስራ ተወስዶ ይሰጣቸዋል። የጾሙ፣ የሰደቃው፣ የሶላቱ፣ የሐጁ፣ የዚክሩ፣ የዱዓ ከሳሾች ሳያልቁ የሱ መልካም ስራ ካለቀ የነሱ ወንጀል እሱ ላይ ተጭኖ በሰራው ስራ በበደሉ በግፉ ጀሃነም ይወርዳል። ይሄ ነው ከኡመቴ ውስጥ ድሃ። የዱንያን ድህነት ከምንፈራው በላይ የአኼራን ድህነት ልንፈራ ይገባናል። ክርክሩ በዚህ ብቻ አይበቃም። በሰውና በሰው በጌታና በሰው ልጅ መካከል ብቻ የማይበቃ ከነፍስ ጋርም ክርክር ይገጠማል። ከሰውነት አካላት ጋርም ክርክር ይገጠማል። ኢብኑ መንደህ ኪታቡ ሩህ ላይ ከኢብኑ አባስ እንደዘገቡት የቂያም ቀን የሰው ልጆች ሁሉ እርስ በርስ ይከራከራሉ። ወላጅ ልጁን ይከሳል፣ ልጅ ወላጁን ይከሳል፣ ሚስት ባሏን፣ ባል ሚስቱን፣ ጉድለት ክፍተት የነበረባቸው ሁሉ ይከራከራል አላህ ፊት። ዒንደ ረቢኩም መዋሸት መደበቅ አያዋጣም። በዚህም አያበቃም። ተኽተሲሙ ሩሑ መዐል ጀሰድ፣ የሰው ልጅ ሩሑ ነፍሱ ከአካሉ ጋር ትካሰሳለች፣ ትከራከራለች። ሩሕ ለሰውነት አካላት ትላለች አንተ ፈዐልተ፣ የሰውነት አካል ሆይ አንተ ነህ እኮ ይሄን ሁሉ ወንጀል የሰራው ለጀሃነም የዳረከኝ ጦስ ያመጣህብኝ ትላለች። የሰውነት አካል ደግሞ መልሶ አንቺ እኮ ነው ያዘሽኝ ይላታል። ነፍስ ለሰውነት አካላት አንተ ነው የሰራኸው ይሄን ሁሉ ወንጀል ትላለች። አካላት ደግሞ ለነፍስ መልሰው አይ እኔ አይደለሁም አንቺ አይደለሽ ያዘሽኝ ይባባላል። አንቺ አይደለሽ ያሳመርሽልኝ፣ ያስዋብሽልኝ፣ የገፋፋሽኝ ይባላል። ይሄን የአላህ ተባረከ ወተዓላ መላኢካ ይልካል ወደ ሁለቱ ወደ ነፍስና ወደ ሩህና ወደ ሰውነት አካላት ሂድ በመካከላቸው ፍረድ ይለዋል መላኢካ። ከዛ መላኢካው መጥቶ ነገርን በምሳሌ ያስረዳቸው። ኢነ መተለኩማ ከመተሊ ረጁሊን ሙቅዐዲን በሲር ወልአኸሩ ضሪር ደኸላ ቡስታና፣ የእናንተ አኺራ ላይ
እዚህ ዱንያ ላይ የሰራችሁት መጥፎ ስራ ያመጣባችሁን መዘዝ ፈርታችሁ እርስ በርስ የምትወነጃጀሉ ነፍስና አካላት ሆይ ምሳሌያችሁ እንደ ሁለት ሰዎች ነው። አንዱ አካል ጉዳተኛ ነው፣ መንቀሳቀስ አይችልም፣ ግን አይኑ ያያል። ሌላኛው አካሉ ጤነኛ ነው፣ ግን አይኑ አያይም። ወደ አንድ አትክልት ስፍራ ገቡ፣ አብረው ገቡ። አካሉ መንቀሳቀስ የማይችለው አካሉ የሚንቀሳቀስ አይኑ የማያይ ለሆነው አካል እዛች ጋር ደስ የሚል ፍራፍሬ እያየሁ ነው፣ ነገር ግን መድረስ አልችልም መንቀሳቀስ አልችልምና ሲለው መንቀሳቀስ የሚችለው አይኑ የማያየው አካል ና እኔ ላይ ውጣ፣ እኔ እጅ ሄዳለሁ፣ ከዛ በኋላ ያየኸውን ፍሬ አውርደህ አቅርበህ እንበላለን አለው። አይኑ የሚያየው አካል ጉዳተኛ መንቀሳቀስ ማይችል አይኑ የማያየው አካሉ የሚራመደው ሰው ላይ ተጭኖ ወጥቶ አብረው ሄዱ። ከዛ በኋላ ፍሬውን አውርደው በሉ። فأيهما المعتدي ጥያቄው ለእናንተ ይሆንና ከሁለቱ ወንጀለኛው ማን ነው ብሎ ጠየቃቸው መላእክቱ። فيقولان كلاهما ሁለቱም ወንጀለኛ ናቸው። መንቀሳቀስ የማይችል አይኑ የሚያየው መንቀሳቀስ ለሚችል አይኑ ለማያየው በመንገሩ፣ አይኑ የማያይ ግን የሚንቀሳቀሰው ተሸክሞ በመውሰዱ ወንጀለኞች ናቸው። فيقول لهما الملك فإنكما قد حكمتما على أنفسكما እንግዲያውስ እናንተው ራሳችሁ ፈርዳችኋል፣ ሁለታችሁ ጥፋተኞች ናችሁ ይላቸዋል። ስለዚህ ሰው ልጅ ራሱን ከመበደል የሰው ልጅን ከመበደል ጥንቃቄ ሊያደርግ ነፍስያውን ጠበቅ አድርጎ ሊይዛት ሊተሳሰባት አኺራ ላይ ነገሮች ጋር በገር እንዲሆኑለት እዚህ ነፍስያውን ጠበቅ አድርጎ ሊይዝ ይገባል። هذا والله تعالى أعلم.